አይ ሌናችሁ ሰላም ነው። ሶስቲ ዛሬ ስለ ትሬዲንግ ህይወቴ ላይ በጣም ከፍተኛ ቼንጅ ስላመጣልኝ አንድ ሰው ልንገራችሁ። ሰውየው ናሲም ኒኮላስ ተለብ ይባላል። ይህ ሰውዬ በትሬዲንግ ላይ ብቻ ያለ ሳይሆን በላይፍ ላይ ያለውን ቪውን በጣም የቀየረ ሰው ነው። ይሄ ሰውዬ የተለያዩ መጽሐፍቶች ምናምን አሉት። ትሬደር ነበረ፣ የዎል ስትሪት የትሬደር ነበረ። የሚገራርሙ ትልልቅ አይዲያዎች ያሉት ሰው ነው እና በትሬዲንግ ጀርኒንስ ከጀመርኩበት ጊዜ ጀምሮ ያው ሁላችንም ኢንካውንተር እንደምንሆነው የሚገጥመን ነገሮች አሉ። ቀድመን የምናያቸው ወይም ደግሞ የሚደርሱን ኢንፎርሜሽኖች አሉ። ዜን ስሩ ፕራክቲስ እና ስትረግል ነው በደንብ ስለ ማርኬት አንደርስታንድ እና እየተማረ የምንሄደው። በዛ ጀርኒ ውስጥ ያገኘሁት ሰው ነው እና ስለ ማርኬት እና ስለ ላይፍ በደንብ ያጠናቸው እና የሚያወራቸው አይዲያዎች በደንብ የሚገራርሙ አይዲያዎችን እንዲሁም ነው ፕራክቲካል ሆኖ አግኝቻቸዋለሁ። ምንድነው በአጠቃላይ ማርኬትን እኛ የምናስበው በአብዛኞቻችን ማርኬትን የምናስበው እንዴት ነው? ፕሬዲክቲንግ ነው። ምን አይነት ኮንሰፕት ሀሳብ አለን በአይምሯችን? ማርኬት ፕሬዲክተብል ነው ወይም ደግሞ ማርኬት ላይ ኤግዚስት የምናደርገው ወይም ደግሞ ፕሮፊት የምናገኘው ማርኬቱን ወደ ፊውቸር ፕሬዲክት እያደረግን ይመስለናል። እንደዛ አይነት ሀሳብ አለን። ማርኬት ደግሞ እንደምናየው አንፕሬዲክተብል እና አንኖን የሆነ ነው። ሁሌም ቢሆን እንደዚህ አይነት እንትን ያለው ነው። እኛ እንድናደርግ የሚገባው ነገር ምንድነው? ስናት አባውት ፕሬዲክቲንግ አይደለም ማለት ነው። ሰርቫይቭ ማድረግ ነው። ይሄንን አንፕሬዲክተብል የሆነ እንትን አንኖን የሆነ ጀርኒ ምን ማለት ነው? ሰርቫይቭ ማድረግ ነው። ሁሌም ጠዋት ተነስተን በየቀኑ ትሬዲንግ ላይ ማርኬቱን በምናይበት ጊዜ ሰርቫይቭ ነው ሰርቫይቭ የምናደርገው ምክንያቱም we don't know what will happen ማለት ነው። ያንን አይዲያ ነው በደንብ እንድናይ የሚያደርገን ማለት ነው። ይሄ ሰውዬ ካዩዋቸው ማርኬት ላይም የላይፍ ፕሪንሲፕሎች ላይም ደግሞ የሰጠኝ የሚገርም አንድ አይዲያ አለ። በዛ አይዲያ ተነስቼ ነው የቻናሉን ስማችን ሊንዲ ኢንቨስትመንት ብዬ የሰየምኩት ማለት ነው። ይሄ ሊንዲ የሚለው ሀሳብ ምንድነው? አንድ ነገር በምድር ላይ ታይም ቴስትድ ከሆነና which is በጊዜ ውስጥ ተፈትኖ የቆየ ነገር አናዘር ተጨማሪ ጊዜ የማግኘት ቻንስ አለው ማለት ነው። አንድ ነገር በጊዜ ውስጥ ተፈትኖ ስትራግሎችን አልፎ በሄደ ቁጥር ያንን የኖረውን ጊዜ መልሶ የመኖር ኬፓቢሊቲ እና ቻንስ አለው የሚል ሀሳብ ነው። ይሄ ምን ማለት ነው? ኢንቨስት የምናደርግበት ነገር ምንድነው? ታይም ቴስትድ የሆነ ነገር ላይ ከሆነ ሎንግ ተርሚዝም ያለበት ከሆነ ሰርቫይቭ ማድረግ ስለሆነ የኛ አይዲያ ማርኬቱ ላይ ሰርቫይቭ እናደርጋለን አናደርግም የሚለው ሀሳብ ስለሆነ ለረጅም ጊዜ እንደ ሎንግ ተርም ፖይንት ኦፍ ቪዎች ነው የሚያስፈልጉን ማለት ነው። ይህ ሰውዬ በትሬዲንግም በሪስክም በላይፍም እነዚህ የሚገራርሙ የአይዲያዎችን ሰጥቶኛል። ዋናው ነገር ምንድን ነው? እኔ ይህን ሰውዬ ያገኘሁበት እንዴት ነው? ለመጀመሪያ ጊዜ ስኪን ኢን ዘ ጌም የሚለውን መጽሐፍ ለማንበብ ሞክሬያለሁ። እዚህ መጽሐፍ ላይ ምንድን ነው የሚለው? ማንኛውም ሰዎች ለሚያደርጉት ወይም ለሚወስዱት አክሽን ሪስኩንም ደግሞ ቴክ ማድረግ አለባቸው። which is ድሮ የነበረው የሰዎች አኗኗር ማለት ነው። ሰዎች አሁን ባለንበት ሞደርን ህይወት ውስጥ የምንሰራቸው ስራዎች የምናደርጋቸው ነገሮች እኛ አክሽኖቹን ወስደን ነገር ግን ሪስኮቹን አቮይድ እናደርጋለን። ግን ማርኬት ላይ ስናይ እንደዚህ አይነት ሀሳብ የለም። ማርኬት ምንድነው? ለምታደርጉት እያንዳንዱ ውሳኔ ወይም አክሽን ለምትወስዱት እያንዳንዱ ነገር ሪስኩን ራሳችሁ ነው የምትወስዱት። ማንም ቴክ አያደርግላችሁ። ይሄንን ሀሳብ ነው የሚያነሳው። ቀጥሎ የተለያዩ መጽሐፍቶች አሉ። ማንበብ ለምትፈልጉ ሰዎች ኢንሰርት የሚል ሲሪየስ
የ5 ቮሊዩም መጽሐፍ አለው። ሶ 5 መጽሐፎች ናቸው። ፉል ባይ ራንደምነስ የሚለው ሞር ስለ ማርኬት በደንብ የሚያወራው መጽሐፍ ፉል ባይ ራንደምነስ የሚለው መጽሐፍ ነው። ሶ የሚቀራረም አይዲያዎች አሉበት። ሶ በዚህ ቻናላችንም እነዚህ መጽሐፎች ታይምለስ የሆኑ ዊዝደሞች ስለሆኑ በደንብ እናወራቸዋለን። ለሳይኮሎጂያችን፣ ለማርኬት ስትራቴጂያችን አድርገን እንጠቀማቸው፣ ለሪስክ ማኔጅመንት። ሶ የሚገራረሙ አይዲያዎች ናቸው፣ ሼር እናደርጋቸዋለን። ሶ ምንድነው ይሄ ሊንዲ ኢንቨስትመንት ብዬ ከሰየምኩት አይዲያ ጀርባ ያለው ነገር ምንድነው? ቅድም እንደነገርኳችሁ አንድ ነገር በረጅም ጊዜ ውስጥ እየቆየ ሲሄድ ምንድነው which is እንደ ዋይን ማለት ነው። ዋይን በቆየ ቁጥር እየጣፈጠ እንደሚሄደው በእኛ ላይፍ ውስጥም ነገሮች እኛ በታይም ውስጥ ሰርቫይቭ አድርገን ከቆየን ሌላ ተጨማሪ ጊዜያቶችን እያገኘን እንሄዳለን። ትሬዲንግ ላይ ይሄ ነገር ሀፕን ያደርጋል። ምክንያቱም ትሬዲንግ ላይ የምንቆየው በሰራነው ፕሮፊት ወይም ደግሞ በምናገኘው ገንዘብ ሳይሆን ምን ያህል ሰርቫይቭ አድርገናል የሚለው ነገር ነው ወሳኝነቱ። ከዚህ አይዲያ ተነስቼ ነው ማለት ነው ቻናላችን ሊንዲ ኢንቨስትመንት ብዬ ሰየምኩት ማለት ነው። እነዚህን አይዲያዎች ከማግኘቴ በፊት የነበረኝን የማይንድ ሴት እና የማርኬት አተያየት ልንገራችሁ። እነዚህን አይዲያዎች ሳላቅ በፊት ምን ነበረኝ? it's about always predicting the market። እንዴት ነው ፕሬዲክት ከዚህ ወደዚህ ይሄዳል፣ ቴክኒካል አናሊሲስ በመስራት ከዚህ ተነስቶ እዚህ ፖይንት ላይ ይደርሳል የሚል ፕሬዲክቲቭ የሆነ ማይንድ ሴት ነው የነበረው። እና ደግሞ በቃ ሁሌ ታይሚንግ ማግኘት፣ ልክ አፕ ትሬንድ በሚሆንበት ወይም ደግሞ ትሬንዲንግ በማርኬት በሚሆንበት ጊዜ ሁሌ ቦተም ማግኘት፣ ዳውን ትሬንድ ሲሆን ቶፕን ማግኘት ምናምን በጣም ምንድነው ራይት የመሆን ፍላጎት የመሆን ማይንድ ሴት ማለት ነው። ትሬንዱን ቼዝ ማድረግ። አፍተር ይሄ አንፕሬዲክታቢሊቲን እና ስለ ፕሮባቢሊቲ አይዲያዎችን በደንብ መረዳት ሲጀምር ምን ሰጠኝ? ራንደምነስን ሪስፔክት ማድረግ ጀመርኩ። ሁሌም ማርኬት ሁሌም ምንድነው ምን ይሰጠና ራንደም የሆነ አውትከም ነው የሚሰጠው፣ which is ምን እንደሆነ አናውቅም፣ አንፕሬዲክታብል ነው ማርኬቱ ፕሬዘንት የሚያደርግልን ነገር አናውቀውም፣ which is ራንደም ነው ማለት ነው። ሪስፔክት እንዳደርግ አደረገኝ። ራሴን ምንድነው አጀስት ነው ማድረገው ከማርኬቱ ጋር። ሌላ ደግሞ አንድ የሚያነሳው ሀሳብ ምንድነው ፍራጃይል የምንለው ተሰባሪ ነገር ተቃራኒው ምንድነው የማይሰበር ነገር አይደለ? which is robust ማለት ነው። ፍራጃይል የምንለው ነገር የሚሰብሩት ነገሮች ከሚሰብሩት ነገሮች የሚጎዳ ማለት ነው። የሚገጥሙት ቻሌንጆች እንዳለ የሚሰብሩት ማለት ነው። ሮበስት ደግሞ ምንም አይነት ሬዚስት የሚያደርግ ማለት ነው፣ ወይም ደግሞ ግትር አይነት ነው። ለፍራጃይል የሚለው ሀሳብ ምን አይነት አይዲያ መጣ? አንቲ ፍራጃይል which is እነዚህ የሚሰብሩት ወይም ደግሞ ስትረስ የሚሆኑት ነገሮች ሰውየው ቢውልድ ሲያደርጉት ማለት ነው። ገብታችኋል? አሁን ለምሳሌ ብርጭቆ ከመውደቅ ምንም አያተርፍም፣ ገብታችኋል? መሰበር ነው። that's fragile ማለት ነው። ነገር ግን ለምሳሌ አንድ ሰው ስፖርት በምንሰራበት ጊዜ ወይም ደግሞ ሊፍት ሄቪ ዌይት ሊፍት በምናደርግበት ጊዜ መስላችን ምን ያደርጋል? ይጎዳል ወይም ደግሞ ይሰበራል። ያ መሰበር ነው ሌላ መስሎችን እንዲያድጉና ኮምፓክት የሆነ መስላችን ጥንካሬን ስትሬንግዝን እና ሄልዚ የሆነ መስልን ቢውልድ የምናደርገው ማለት ነው። ልክ እንደዛ ማለት ነው። ማርኬት ላይ ሞርሞናል አንቲ ፍራጃይል ነው መሆን ያለብን። ምንድነው እኛን አፌክት ከሚያደርጉ ሉዝ እንድናደርግ ከሚያደርጉ ነገሮች እየተማርን ጠንካራ እየሆነን መሄድ አለብን ማለት ነው። ይህ በጣም ወሳኝ አይዲያ ማለት ነው። ሌላው ደግሞ ፎከስ እንዳደርግ ያሰብኩት ምንድነው ራይት የመሆን ጉዳይ ላይ ሳይሆን ሰርቫይቭ ማርኬቱ ላይ እንዴት ነው ሰርቫይቭ ማድረገው፣ እንዴት ሰርቫይቭ አድርጌ ቆያለሁ የሚለውን ነገር ሁሌ ፎከስ እንዳደርግ አድርጎኛል። ምንድነው ዋናው ሐሳቡ ሁሌ ራይት መሆን የለብንም ማለት ነው።
ማድረግ ያለብን ይሄ ሮይን እንድናደርግ እንድንሰበር ወይም ደግሞ ሉዝ አድርገን ከማርኬቱ እንድንወጣ የሚያደርጉን ነገሮች አቮይድ ማድረግ ነው የኛ ተቀዳሚ ሪስፖንሲቢሊቲ ማለት ነው። ኦፕሽናሊቲ እንዲኖረን ማለት ነው። ኢሪቨርሰብል ሆኑ ወይም ደግሞ ልንተካቸው የማንችላቸውን ቤቶች፣ ቁማሮች ደግሞ ወይም ደግሞ ሙቮች ማድረግ የለብንም። ምክንያቱም ፎከስ ማድረግ ያለብን ሰርቫይቭ ነው። ሰርቫይቭ ካደረግን we get time which is linear ማለት ነው። another time እናገኛለን ማለት ነው። ይሄ ፕሮፋውንድ የሆነ አይዲያ ነው አይዲያችን ኢቮልቭ የሚያደርገው ማለት ነው። የተለያዩ ነገሮችን ሼር እንደራረጋለን። ስለ ማርኬት ኢንሳይትን ነገር፣ ስለ ስትራቴጂ እናወራለን፣ ስለ ሪስክ ማኔጅመንት፣ ሳይኮሎጂ፣ ፊሎሶፊ፣ አንዳንድ አይዲያዎችን በአጠቃላይ እዚህ ዓለም ላይ እንዴት ይሄ ዓለም እንዴት ሙቭ እንደሚያደርግ በዛውም እናወራለን፣ እንጫወታለን። ሌላኛው ቅድም ያነሳውላችሁ ስኪን ዘ ጌም የሚለው ነገር ምንድነው? which is ለምንወስዳቸው እያንዳንዱ አክሽኖች ምን መውሰድ አለብን? የራስ ሪስኮችን መውሰድ አለብን። አንድ ሁሙራቢ ሎ ይባላል። ምንድነው? በድሮ ጊዜ ሰዎች ለምሳሌ አንድ አርኪቴክት ቢኖር አርኪቴክቱ በሰራው ፎቅ ላይ የባለቤቱ ልጅ ቢሞት ቅጣቱ ምንድነው? የአርኪቴክቱ ልጅ ይገደላል። ምን ማለት ነው? ሰውየው ለእያንዳንዱ ለሚያደርጋቸው ነገሮች አይ ፎር አይ፣ አይን ላጠፋ አይን ማጥፋት ማለት ነው የሚለው ህግ ማለት ነው። ምንድነው? በትሬዲንግ እንደዛ ነው አካሄዱ። ካያችሁት አይ ፎር አይ ነው። ምንም አይነት ማንኛውም ሰው እኛ ጋር ሊደርስልን አይችልም። ሁሌም ሪስካችን በእኛ እጅ ላይ ነው። ሪስኩን ቴክ የሚያደርግልን ሌላ ሰው የለም። ምንድነው? ኮምፕሌክሲቲን አቮይድ አድርገን ሲምፕሊሲቲ ላይ ትኩረት እናደርጋለን። አንቲ ፍራጃይል የሆነ ላይፍ ቢውልድ ለማድረግ ማለት ነው። እነዚህ ነገሮች ዲስከስ እናደርጋለን። ሌንድ ኢንቨስትመንት የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የተለያዩ የማርኬት ኢንሳይቶችን፣ ክሪፕቶ ከረንሲ ላይ እንዴት ትሬድ ማድረግ እንደምንችል ከአስከፈ በደንብ አድርገን እንማራለን። ሌሎቹ የፎሬክስ ማርኬቶች ላይ እንዴት ትሬድ ማድረግ እንደምንችል እንወያያለን። የተለያዩ ቱሎችን ሪቪው እናደርጋለን። ኤአይ ተጠቅመን እንዴት ማርኬት አናሊሲስ መስራት እንደምንችል፣ የተለያዩ መጽሐፍቶችን ከማርኬት ጋር የተገናኙ እንዲሁም ከላይፍ ጋር የተገናኙ ማንኛውም ብቻ ይህንን ዓለም ይህን ኮምፕሌክስ የሆነ ዓለም ልንረዳ የምንችልበት አይዲያን which is የዋናው የዚህ ቻናል ዋና መሰረቶች ምንድናቸው? 3 ነገሮች ናቸው። አንደኛው ታይምለስ የሆነ ዊዝደም ማለት ነው። ምንድነው? ምናነሳው ጊዜ ፈትኗቸው ሰርቫይቭ ያደረጉ አይዲያዎች ላይ ነው ትኩረት የምናደርገው። አዲስ የመጡ ያልተፈተኑ ወይም ደግሞ ጀስት ፋንሲ የሆኑ አይዲያዎች ላይ ሳይሆን ቤዚክ እና ደግሞ እዚህ ወርልድ ላይ ሰርቫይቭ ያደረጉ ታይምለስ የሆኑ ዊዝደሞች ላይ ነው። ሁለተኛው ሎንግ ተርም ነው። which is our thinking ምንድነው የሚሆነው? በሎንግ ተርም ነው የምናስበው። ሾርት ከቶችን አቮይድ እናደርጋለን ማለት ነው። ሶስተኛው ደግሞ ኦቴንቲሲቲ ነው። ኦቴንቲሲቲ የምንለው ነገር ምንድነው? ተፈጥሯዊነቱን የጠበቀ ነገር which is ኤዲቲንግ ወይም ደግሞ ይሄ ፌክ የሆኑ ነገሮች ምናምን ነገሮች ሳይሆን ኦቴንቲክ የሆኑ የራሴን ቪዎች እንዲሁም አመለካከቶች ምናምን ሼር እንደራረጋለን። እውነቱን እንነጋገራለን ማለት ነው። የቴሌግራም ቻናል አለኝ። እዛ ላይ በደንብ አፕዴት እንደራረጋለን፣ እንወያያለን ስለ ማርኬት። አትሌዲ ኢንቨስትመንት ላይ ገብታችሁ ሰብስክራይብ ማድረግ እንዳትረሱ። ዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ኮሜንት አድርጉ። የራሳችሁን አይዲያ እስቲ ኮሜንት ላይ ያሳውቁኝ ዛሬ ስለወራነው ነገር። ቴንክ ዩ። በቀጣይ በሚገራርሙ አይዲያዎች ማርኬት ኢንሳይቶች እንገናኛለን።